እንዳይወጣ ሰው ቴንሽን እንዲሆንና ሀብሉ ላይ እንዲያርፍ ያደረግሽው አንቺ ነሽ። ለምን ሀብሉ እንዲወጣ ያልፈለግሽው ምክንያትሽ ምንድን ነው? አንቺ ራስሽ ወጣሽ ምን አለ? በቃ ይሄ ነው ሰላም ነው። ስጦታ እኮ ነው ሲጀመር። ምን እንበል እስኪ ዛሬ በጣም ደስ ብሎኛል። በእነሱ ምክንያት ማውራት አልፈልግም ነበር እና ከድሮ ጀምሬ እነሱ ይከታተላቸው ነበር። በሰው ስልክ በራሴ ስልክ ሳይኖርን ጀምሮ በሰው ስልክ ጀምሬ ይከታተላቸው ነበር እና በጣም ደስ ብሎኛል። ዛሬ ደግሞ ሩታ በጣም ነበር የሚወዳት ከድሮ ጀምሮ። ይሄ ነገር እውነት ከሆነ ግን ሩታ እንዴት ወደ ሰይጣን ትሄዳለች ብዬ በጣም አስቤ ተጨንቄ ነበር። ግን ደግሞ ሩታ ባንቺ ይተማመንብሻለሁ። እሺ ሁሌም እኮራብሻለሁ። ብታጠፊም አልፈርድብሽም። የተጎዳ ሰው ነው ክፉ የሚሆነው። ማንም ሰው ከእናት ሆድ ክፉ ሆኖ አይወጣም። እናም ሁሉም ሰው አንቺ ክፋት፣ አንቺ ተንኮል እንዲታያችሁ ለምን እንደዚህ እንደሆንሽ ምንም አልገባችሁ ነበር እና አይዞሽ፣ እኔ እረዳሻለሁ። ለምን እንደዚህ እንደሆንሽም አውቃለሁ። ግን ደግሞ በእንደዚህ መንገድ እንደማትሄጂም አውቃለሁ። እናም በጣም እንወድሻለን። እሺ የኔ ቀብራራ፣ ግልጽ ቃል እኮ የለም። ጀግና፣ የጀግና ሴት እኮ ነሽ አንቺ። ምንም አይወጣልሽም። እና እኔ የሚመስለኝ ዲቪና ቡዜ ወደ ፈጣራችሁ ተመልሱና በቃ ለሱ ተውት፣ ለፈጣሪ ተውት። እሷም ተንኮል ሰርታ ከሆነ በራሷ ለሷ ነው የሚሆነው። ሰው ደግም ሰራ ክፉም ሰራ ለራሱ ነው የሚቀመጠውና እናንተም አይደርስላችሁም። አብርሃም ጥሩ ሰው እስከሆነ ድረስ እሱ ምንም ልታረግ አልችልም በተንኮል እና ተውት። እስኪ ዝም ብላችሁ እናንተ ለትንሽ ጊዜም ቢሆን ጠብቁት እስኪ። በቃ አይጎዳም። አንቺ አይደለሽ እንዴ ብዙ ልጁ የእንጀራ አባት ሊኖር አይገባም፣ ለእንጀራ እናት ሊኖር አይገባም ምናምን ስትይ ነበር። አንቺ አስተዋይ ሴት አልነበርሽ እንዴ? አሁን ምንድን ነው ግን ይሄ? ሁሉም ሰው አሳስቦታል። ሁሉም ሰው በማይታወቅ ነገር ከሩታ ርቋል። ሁሉም ሰው ይሄ ደግሞ የሆነበት ምክንያት የሰው ስም መጥራት አልፈልግም፣ አያገባኝም ሊሆን ይችላል። ግን ደግሞ በቃ ዛሬ ሀሳብ መስጠት ፈልጌ ነው እና ለማንኛውም የኔ ሩታ ወድሻለሁ፣ ሁሌም እኮራብሻለሁ። እሺ